ሰላም ጤና ይስጥልኝ እንደምንላችኋል። ዛሬ ይዤላችሁ የመጣሁት ወንዶች ስለ ሴቶች ማወቅ ያለባቸውን 5 መሰረታዊ ነጥቦችን ይዤ የመጣሁት። ብዙ ጊዜ ወንዶች ሴቶች ምን አይነት ወንድ ይወዳሉ ብለው ይጠይቃሉ። መልሱ ግን እንደምናስበው ገንዘብ ወይም ቁንጅና አይደለም። ዛሬ ሴቶች በወንዶች ምርጫቸው ላይ ትኩረት የሚሰጧቸውን 5 መሰረታዊ እና ሳይንሳዊ ነጥቦች አብረን እናያለን። ክፍል 1 በራስ መተማመን ሰልፍ ኮንፊደንስ። ሴቶች በራሱ የሚተማመን የሚናገረውን የሚያደርገውን የሚያውቅ ወንድ ይወዳሉ። በራሱ መተማመን ማለት ትዕቢት ማለት አይደለም። አስተውል፣ ትዕቢት ማለት አይደለም። ይልቁንም በማንነቱ የሚኮራ እና የራሱ አቋም ያለው ወንድ ማለት ነው። ክፍል 2 ዓላማ ያለውና ታታሪ አምቢሽን እንደ ሃርድ ወርክ። አብዛኛው ሴት የወደፊት ህይወቷን የምታይበት ወንድ ትፈልጋለች። ትልቅ ህልም ያለው ለዛ ህልሙ የሚተጋ እና ለውጥ የሚፈልግ ወንድ ለሴቶች በጣም ማራኪ ነው። ይህም ነገን አብረው ብትሆን ተስፋ እንዳለ ያሳያታል። ክፍል 3 አድማጭነት እና ስሜትን መረዳት ኢሞሽናል ኢንተለጀንስ። ሴቶች ስሜታቸውን የሚረዳ ሐሳባቸውን በጥሞና የሚያዳምጥ እና እንደ ሰው የሚያከብራቸውን ወንድ ይመርጣሉ። ምን ይሻላል ብላ ስትጠይቅህ መፍትሄ ከመስጠት ባለፈ ስሜቷን ተረድቶ አብሯት መሆኑ ትልቅ ዋጋ አለው። ክፍል 4 ንጽህናና አለባበስ። ውድ ልብስ መልበስ ላያስፈልግህ ይችላል። ነገር ግን ንጹህ መሆን እና ለራስህ ክብር መስጠት ግድ ነው። ራሱን የሚጠብቅ ደስ የሚል ጠረን ያለውና ለቦታ የሚመጥን አለባበስ የሚለብስ ወንድ የሴቶችን ቀልብ በቀላሉ ይስባል። ክፍል 5 ቀልደኝነትና ቅንነት ሴንስ ኦፍ ሃመር ኤንድ ካይንድነስ። ፈገግታ የሚያስቅ ጨዋታ የሚያውቅ እና ደግነት ያለው ወንድ በሴቶች ዘንድ ትልቅ ቦታ አለው። ህይወትን ቀለል አድርጎ የሚያይና ሌሎችን የሚያከብር ወንድ ደህንነትን እንዲሰጥማቸው ያደርጋል። ማጠቃለያውን እስቲ ብራዘር። እንግዲህ ዋናው ነጥብ ፍጹም ሰው መሆን ሳይሆን የተሻለ ማንነት ለመገንባት መጣር ነው። ከእነዚህ 5 ነጥቦች ውስጥ እናንተ የትኛው ይበልጥ አስፈላጊ ይመስላችኋል? ኮሜንቴ ላይ ጻፉልኝ። ቪዲዮውን ከተመለከታችሁ ላይክ ማድረግና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የሚቀጥለው ቪዲዮ እስከምንገናኝ ቻው።